የምትበሉትን ትልቅ እውቀት አውጥታችሁ የማትጨርሱትን ይሄን ሁሉ ይዤ ሳላጎድል ስንዱን መሬት ሆኜ ብጠብቅም እዛ ግን የኔ በዛ ያረጀው ያፈጀው ለዘመናት ከከፍታዬ ዝቅ ሳልል የኖርኩኝ የሀገር እመቤት ነበር። አሁን ግን ሐዘን መከራው እጅግ በዝቶ ማልቀስ ዕጣዬ የሆነብኝ ጥቁር ልብሴን የማወልቅበት በቂ ረፍት ያጣሁ ሐዘንተኛ ነው የተከስኩ። በቃ ይበቃል እንጂ እናት፣ ይሄ ሁሉ የለቅሶ ማት። አዎ ይበቃል። በቃ ከሐዘን ድባብ እንንቃ። የኔ በቃና የእርሶ በቃ ርቀት አለው እንደ መዝሙርና ሙዚቃ። አዎ እውነት ነው። እኔ እናታችን ሐዘን ይብቃ የምለው በሰለጠነና ዘመኑን በዋጀ መንገድ ነው። እኔ ደግሞ እንባዋ ይታበስ እምለው እሷ ባስተማረችኝ እውቀት ባስቀመጠችልኝ ጥርጊያ ነው። ግና ዘመናዊነት የሚለውን ከረሳ ነው ስሟን ካላሻሻል ነው መከራው የሚበዛው በእሷው ላይ ነው። ዘመኗን የኖረችበት ዘመን ለዘመናዊነት አንሶ ነው ሌላ ዘመናዊነት ልንገዛላት የምንሞክረው። ሞዲፋይ እናድርጋት ማለቴ እናሻሽላት ነው የምለው። የእሷን መቼ ጨረስንና ያዘጋጀችልንን ነጭ እንጀራ መቼ በልተን ጨረስንና ፈታ ያቀረበችልንን አገልግል ከፍተን መቼ ወሰድንና። ምንድነው ፈታ የምንወስደው? አዲስ ነገርስ ምን አለው? ምን ወስደን ጭራሹን ከቶ ይኸው አገልግሉ በእውቀት ተሞልቶ። አባ ዘመንፈስ ከእውነታው ጋር ይጣሩ። ግድ የለም አባ ዘበለስ አልጎደለም አገልግሉ። እርግጥ ሙሉ ነው። ግን እንጨምርበት ስልጣኔ። ሰይጥንና ነው ስልጣኔ። አባ ድብል የስቶኝ እንጨምርበት። እኔ እኮ እኛ የማናውቀው ምን ይዘዋል እንወቀው። እናትነቷን ሳንነካ እንጨምርበት ፖለቲካ። ሎቱ ስብሐት የእግዚአብሔር ያለ የፈጣሪ የቀር አስተዳዳሪ አላት እኮ አንድ መሪ። ዘመናዊ ለማለት ክልል፣ ፖለቲካ፣ ቋንቋ፣ ብሔር አገልግሎት ውስጥ ይግባበት። ፈጣሪ ሆይ አታምጣብን መዓት። ዴሞክራሲ ነው የሚያተርፋት። እሷ እኮ የሀገር እመቤት የፈጣሪ ማደሪያ ናት። የብሔር ብሔረሰቦችም ምድራዊ መሰብሰቢያ ናት። አባ ዘበለስ ይሄን እኮ ነው የሚያዘው ዘመኑ። አይገባውትም እንዴ እሷ? እናት ምድራዊ ዓላማ እንደሌላት አውቃለሁ። ግን ብዙ ገንዘብም አላት። ገንዘብ አይደለም ከእርሷ ዘንድ የምንጠይቀው ዘመድ፣ ሰማይ ወዳለ ርስት ነው የሚያደርሰው የእናት መንገድ።
የምድሩን ለምድሩ ቄሳር ለንጉሡን ተውለት። እኛ እኮ መሰረት ነን፣ ሀገር የቆመችብን አለት። ለምን ለመውጣት ቸኮልን ከሰማዩ ርስታችን? ማን ነው የገፈተረን ከቀጥተኛው መንገዳችን? አባ ዘበለስ ይጠንቀቁ፣ አባ ዘመንፈስ ይወቁ። ራሳችንን ካላደረግን ከዘመኑ ጋር አቤት ቋንቋ ጠፍቶ ነው አሁን ከቤት። ችግሩማ ሆኖብን ነው የቋንቋ ያለቅጥ መብዛት። በቃ ካለች በቃ ነው። አሁን እናንተ እዚህ ተሰብስባችሁ ቁጭ ብላችሁ ቲያትር ልታዩ። እዚህ ምንም የሚሰራ ቲያትር የለም፣ የተጀመረም ቲያትር የለም። አሁን የምታዩት በአንድ ትልቅ መስታወት ራሳችሁን ብቻ እዩ። ይሄ መስታወት የሚያሳየው ራሳችሁን ነው። በነገራችን ላይ ራሴን ላስተዋውቃችሁ መሰለኝ። እኔ ጓድ ዘቡ ይባላል። ይሄን አሳይና አንድ ቦታ፣ ይሄን አሳይና ሌላ ቦታ፣ እዛም ስለምንል ነው ዘው የተባልኩት። ደግሞ ልንገራችሁ፣ እዚህ ሀገር ንጉሥ ከቄሳር ጋር ወዳጅነት ጀምሬያለሁ። እሳቸው የኔ ወዳጅ ናቸው፣ እሳቸው ወዳጄ ናቸው። መስረት ሲሉኝ ይመሰርታለሁ፣ አፍርስ ሲሉኝ አፈርሳለሁ፣ ተወው ሲሉኝ እተዋለሁ፣ ተኛ ሲሉኝ እተኛለሁ፣ ተነስ ሲሉኝ እነሳለሁ። አባስቲ አንድ ያሳልኝ ይፍቱ። እንደዚህ ልና ተባርኬ ዞር ስል ጌታዬ ባርኮት እላለሁ። ምክንያቱም እኔ ዘው ነኝ። እዛም መግባት እዚህም መግባት ሁሉን ማድረግ ይችላል። እኔ ጧት የፖለቲካ ፓርቲ ስብሰባ ላይ ተገኝቶ ከሰዓት ሱቅ መክፈት ሄዶ መርካቶ፣ ሁለቱም ለኔ በጣም ቀላል ስራ። እንደዛ ማድረግም ይችላል። ታዲያ አሁን በምታዩት በትልቁ መስታወት እዚህ ፊታችሁ ማን እንዳሉ ትንሽ ነገር ልንገራችሁ። እቺ እናት ለብዙ ሺህ ዘመናት የኖረች እንግዶቿን ስትቀበል የከረመች ጥበበኛዋ እናት ነች። ዛሬ ግን ትንሽ ሐዘን እየበዛባት እዛ ፊት ለፊት ቁጭ ብሎ መሶብ ላይ የምታዩትን ነጭ እንጀራ ተስማምቶ ወጥ የሚሰራ የሚበላላት ያጣች፣ አገልግሏን ከፍቶ ዕውቀቷን የሚወስድ ያጣች አንድ ምስኪን እናት ነች። ግን ደግሞ ጥበበኛ ነች። እዚህ ጋር የምታዩአቸው አባ ዘመንፈስ እንደ ሰማዕቱ ጴጥሮስ፣ እንደ አባ ባስልዮስ፣ እንደ አባ ተክለ ሃይማኖት ለእናታቸው ሁልጊዜም ዘብ የሚቆሙ አባት የአባትም ልጅ ናቸው። ያው በዛ በግራ በኩል ያሉት አባ ዘበለስ የተባሉት በለስ ሲቀናቸው እንደ አርዮስ መሆን የሚያምራቸው የእናታቸው የጎን ውገት ከግራዋ የማይጠፉ እሷም ልጇ ናቸው። አሁን ከተግባባን ይህንን ቲያትር ያልሆነ እውነት በደንብ አድርጋችሁ እዩትና እናንተም ሰዓቱ ሲደርስ ሐሳባችሁን ትሰጣላችሁ። ሐሳባችሁ ይፈልጋል። አንድ ነገር በደንብ ይታወቅ። እዚህ የተጻፈ መጀመሪያም የተጻፈ መጨረሻም ድርሰት የሚባል የለም። ይህን ታሪክ የሚጨርሱት ሁላችሁም ናችሁ።
እንደዚህ ይሁንልን ብላችሁ እናንተ በወሰናችሁ በዛ ነው ታሪኩ የሚያልቀው። አሁን ቤተ መንግስት ከቄሳር ጋር ስብሰባ አለኝ። እሳቸው ሳረፍድባቸው በጣም ነው የሚመቻቸው። ስለዚህ ወደዛ ሄዳል። ከዛ በፊት ግን እነዚህን የመድረክ ሻማዎች ላብራ። ይሄ በዚህ በኩል የምታዩት አባ ዘበለስ የሚባሉት የእሳቸው ምሳሌና መገለጫ ነው። በዚህ በኩል የምታዩት ሻማ ደግሞ ብርሃኑና ምሳሌው የእሳቸው የአባ ዘመንፈስ ነው። አሁን አንድ ነገር አስተውሉ። ከእሳቸው ወይም ከእሳቸው በሐሳብ ያልበለጠን ሐሳቡ ያላሳመነን የአንዱ ሰው ሻማ በመጨረሻ ግን መጥፋት አለበት። በእናንተ ውሳኔ ስለሚጠፋ አስቡበት። ምነው መብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሽ? እስከ መቼ ድረስ እንዲህ ልቦናሽን ታዞሪባት? መቀነትሽን ታጠብቂባት? አላንቺ እኮ ማንም የለም። ያችን የልጅነት የምስራች፣ ያችን የሕፃንነት ምስራት፣ ያችን ነው ኢትዮጵያ ምላት። እመብርሃን ረሳሻት? አቡነ ጴጥሮስ ነበሩ ኢትዮጵያን እንዲህ ያሏት። ግን አባ አሁን ያስተውል። እኛ እያወራን ያለነው እዚህ ስላስቀመጥናት የጋራ እናታችን ነው። በምድር ሀገር ገንብታ የሰጠችን፣ ለሰማያዊ ጽድቅ ያዘጋጀችን እንደ እናት የሁሉ እናት ሀገርም ናት እናታችን። እናት ሀገር ከሆነች ዲሞክራሲ ግንባታ አስተዋጽኦ ታደርጋለች። በ86 ቋንቋ ቅዳሴ ትቀድሳለች። በ86 ሌላው ቢቀር በኔ ቋንቋ አባ ተሰምቶ ስለማያውቅ መከፋታችን ይታወቅ። አባ ዘበለስ የእርሶ ቋንቋ የእኛ ቋንቋ አይደለም። ሲናገሩበት አልሰማንም። ለምን አይናገሩበትም? ለምን አይቀድሱበትም? ለምን አያስተምሩበትም? ማሪፍ ትኑበተኒ ማሪፍ ረጅመትስተኒ እጆሌን ኬና በዳ እንጅር ደነበል ጋፊቄነ ከሞ ማሪፍ አዳ ከባሉን ፍነ የምተኒ። ይሄ ነው ጥያቄያቸው። እርግጥ ነው በቻልነው ሁሉ ተርጉመናል፣ አስተምረናል።
አዎ፣ ግን ብዙ ይቀረናል። እኔ እንኳን ራሴ አንለ መታኮት አፋን ኦሮሚፋትን ቀደሰ በርሲሴ ዘመረ አማይ ሲነሶ ዋን ሁንደ ቤክተኑ አባ ዘበለስ ማን ፈከነ መንበክነ ታተን ለምን እያወቁ እንደማያውቁ ይሆናሉ። ያሃሚት ካባ ዘመንፈል ማሊፊስ ዋኑ እንዲከኛ ዋን ጀለተ እኔን ማንም ላያስትለኝ፣ እኔን ማንም ላያጠፋኝ እንዲሁ ነው የሚገፋኝ። በግራኝ ወረራ ጊዜ መግቢያው መውጫው ጠፍቶኝ በየዋሻው በየሐይቁ የተባረከው ደብቆኝ በዘመነ መሳፍንት ደርሶብኝ የዛሬው ልክፍት ሲበታተኑብኝ ልጆቼ ኤሎሄ ኤሎሄ ያልኩኝ እጆቼ ዘርግቼ በ5 ዓመቱ ወረራ የደረሰብኝን ግፍ ያጨድኩኝ ልክ እንዳዝመራ ግፉን አመልጣለሁ ብዬ የወጣሁኝ ያን ተራራ ስንቱን በስንት ልጆቼ አይቼ ስንቱን በስንት ልጆቼ ወጥቼ የተቃጣብኝን ሁሉ በመለኮት ኃይል የወጣሁኝ ክፉና ደግ ዘመኔን ስንክሳር ላይ የከተብኩኝ ዛሬም ነጭ አመልማሎ የእውቀት እንጀራ የጋገርኩኝ በአገልግል የያዝኩት እውቀት ሩብ ያልጎደለብኝ ሙሽራዬን ከነሙሉ ክብሬ ለሺህ ዘመናት የጠበቅኩኝ የቃል ኪዳን ታቦት ያለኝ ስንዶ መሬት ነኝ። እናት ይሄንን አልክድም። አዎ አልክድም፣ አውቃለሁ አልክድም። ዘመን ተቀይሮ ነው እኔ በወድም ባልወድም። አዎ አልክድም አልክድም። የኔ መንገድ ነው የሚሻል። አሁን እዚህ ለመቀመጥ እንዲመቻችሁ እንደተከፈላችሁት ህዝቡንም ለሁለት እንክፈለው። የምትሰጡትንም የአስራት ገንዘብ እኛ የምንካፈል። አሁን እኮ እሳቸው ስላልገባቸው ነው። አሁን መኪና ቢኖረን ይጣላል። አሁን ፎቅ ጀትስ ቢኖረ ምን ችግር አለ? ግሎባላይዜሽን እንኳን ከዘመኑ ጋር ይሄዳል። እናምን ጅቡጅራ እኔና አባታችን እግር ስር ቁጭ ብሎ ተምሯል። አሁን ግን ከጠፉ ሰዎች ውስጥ አንዱ ሆኗል። ተጎራቤት ልጅ ሆኗል። ስሙት፣ ጌታ 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 ብቻ ነው ይላል። በኢየሱስ ስም እኔን የምትሰሙኝ ሁሉ ጌታን እንደ ግል አዳኛችሁ አድርጋችሁ ተቀበሉ። ስሙት ስሙት ሰሞን እንግዲህ የብላችሁ ይኸው ሰሚውና ስሚ ስሚ። አሁን ይሄ ሰው አገልግልሽ ቀምሶ ያውቃል። ሁኔታው ግን ያሳቅቃል ያሳቅቃል። ከአንቺ ጋር እናስታርቀው፣ አዲስ ጠበል እናጥምቀው።
በብሔር በገንዘብ ይዘን እንዳይጠፋ እንጠብቀው። መልሰን እናድርገው። ዲያቆን ምን የቀን ወጪውን ጠየቀን። አባ ዘበለስ ልጠይቁ፣ መቼ ነው እንዲህ ያለ ገላጋይ ሰይጣን ያረፈው እርሶ ላይ? ሰይጣንስ አያውቀኝም፣ የተቀባው ነኝ ከሰማይ። ነገሩ እንዲህ ነው አባት። እንዴት ነገሩ አሁን የገጠመን ነገር የሚፈታው እንዲህ ነው አባ እኮ? እንዴት እንዲህ አባ? ይኸው አንዱ ማስረጃ ከድር መጣ እንደ መረጃ። ሰላም አለይኩም። ወአለይኩም ሰላም አሉክን እያለሁ ከድር ከጠፋህ እኮ ቆየህ ከዚህ ድረስ። ኧረ እባክህ አባ ዘበለስ ለምን እንደመጣ እዚህ ድረስ እንዲናገር ዕድል ይስጡት። ምን ነው ግን እርሶ ቋንቋውን ከሃይማኖቱ ሃይማኖቱን ከቆጠራው ጋር ሁሉንም ቀላቀሉት። አባ ከድር እኛን አያውቀንም፣ እዚህ ነው እንጂ አያውቀንም፣ እኛንም አይጠይቀንም። ላኢላሃ ኢለላህ ብዬ በእስላምነት ብኖርም እና መንገድ ካልሰጠነው ከእኛ ጋር መኖር አይችልም። ኧረ እሱ ይናገር። ምን ነው ወላሂ ማርያምን እወዳታለሁ። ወላሂ ማርያምን እወዳታለሁ። እኔም ብሆን ጌታ ምስክሬ ነው፣ ማርያምን እወዳታለሁ። እሱ ደግሞ አስተምራ መሰረት ያሳዘችን እቺ ሁሉ እናታችን ኧረ ልጆች ግድ የላችሁም፣ ግድ የላችሁም። እንደ ዘመኑ እኮ ልዩነትን የሚቀበል የመቻቻል የዲሞክራሲ ዘመን ነው። ከእኛ ስለተለያችሁ እንዳይሆን ብቻ ከፍቷችሁ ነው። ያው እኔ በኢየሱስ ክርስቶስ አምናለሁ። እሱን እኮ ነው ክርስቶስ ጌታ መሆኑን ያወቅሁት መጀመሪያም የሰማሁት ከእሷ ነው የተማርኩት። እኔም ፊደል የቆጠርኩት በየኔታ እጅ የተማርኩት ግጥም ገጣሚ ተብዬ ቅኔ የተቀኘሁት ዘር ሃይማኖት ሳትመርጥ ያስተማረችኝ የእናት ምርጥ እሷ ስለኖረች ነው። እሷ ስለኖረች ነው። እናም አባ ወላሂ ማርያምን እወዳታለሁ። ማርያምን ውደታ ግድ የለም። ይሄ ከእሷ ጋር የሚያገናኘው ጉዳይ የለም። እሷን ግን ማሻሻል መለወጥ እንችላለን። ለእኔም ለአንተም ለእሱም እንድትበጅ አድርገን ግን ከድር ይገባሃል የምለው ወላሂ ገባህ? ጎበዝ ማርያምን እወዳታለሁ። እንደ አባ ጀማሪ ምንድን ነበረ ከእኛ ይበልጣል የሚባለው? ዲያቆን አሁን ግን ተረቱ ተቀይሮ
ጀማሪ ጳጳስ ከዲያቆን ያንስ ሆኗል። እያነሳጣለ ለጸጋዋ ግዝፈት ለክብሯ ከፍታ ለቃል አልባው ፍቅሯ ለቅድስትነቷ ተራው ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ ስለ ደግነቷ የድሆች መጠጊያ ስለሆነው ቤቷ ስሟን እያነሳው ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት ነው። ተባረክ። አትብረክረክ። ተባረክ ልጅ ከድር፣ መውደድህን በመውደድ ይክፈልህ እግዚአብሔር። ከእናንተ መካከል የቄሳር የልብ ወዳጅ ነኝ የሚል ማን አለ? ማን አለ? እንዳትደገፍ። ይኸው ከእናንተ መካከል የቄሳር ወዳጅ ነኝ የሚል ካለ እኔ ካንተ የበለጠ ቄሳርን እወደዋለሁ ለወል ልክ እኔ ቄሳርን እንደ ሰፊ ሰማይ፣ እንደ ተንጣለለ ባህር፣ እንደ ሁለት መንታ ልጆች፣ እንደ ጽጌረዳ አበባ እንዴት ልበላችሁ፣ በቃ ቄሳርን በጣም ነው የምወደው። ሰጪው በአንድ ገጽ ደብዳቤ ለ5 ሰው የሚጽፉ ናቸው። እውነቴን ነው። እናም ለዛ ነው የምወዳቸው። አሁን ለምሳሌ ይህንን ደብዳቤ አድርስ ብለው ነው የላኩት። ንገራቸው እዚህ ለተሰበሰቡት ጉባኤተኞችና በመስታወቱም ስለሚታዩት ጭምር ሀሳብን ንገራቸው ተብዬ ነው። ሰጪው ይገርሙ ሰው ናቸው። እናት ሰጪው መጀመሪያ ደብዳቤውን የጻፉት ለእናታችን የሀገር እመቤት ለእሳቸው ነው አልኩ እኮ። እናት እሳቸው እንዲህ ብለው ነው የጻፉልሽ። አንቺ ማለት ሀገር ማለትም አንቺ ነሽ። ማንም ለማይስተካከልሽ አደባባዩም፣ ባህሉም፣ ቅርሱም፣ ትውፊቱም ያንቺ ነው። እኔም እጠብቅሻለሁ ብለዋል። እንደዛ አሉ። እሳቸው ለአባታችንም ለአባ ዘመንፈስ ደብዳቤ ጽፈዋል። አባታችን እናንተ የእናታችን ታማኝ ልጆች፣ የሀገሪቱ ጥላ አድባሮች፣ ከቃላችሁ ዝንፍ ሳልል ከእናንተ ያስቀድመኝ የሚል አገልጋያችሁ መሆንን በፍጹም እንዳትረሱብኝ ብለዋል እሳቸው። ቄሳር? አዎ ቄሳር። ይሁን። እሳቸው ለከድር መስቀሌና ለነቢይ አዲስ ኪዳኑም እንደዛው አድርገው መልእክት ጽፏል። ለእናንተ የጻፉት መልእክት ትንሽ ጠበቅ ይላል። በደንብ ስሙት። እሺ። ይህንን ሀገር አዚሞኖ የያዘው አንድ ትልቅ አለት ነው እና ትንቢት አውጡ። አለቱ ለሁለት ሲሰነጠቅ አየሁ ብላችሁ ይህንን ሀገር ቀውጡ። ምን አለቱ ለሁለት ሲሰነጠቅ አየሁ ብላችሁ ይህንን ሀገር ቀውጡ። ምን ተብላችኋል? ዘወዘው
አቤት ቄሳር ለእኛስ የጻፈው መልእክት የለም? ለእኛስ? አዎ ለእኛ። ለእናንተ? አዎ። አባ እርሶ ማለት አይደሉም እንደ እሳቸው? እኔማ እኔ ነኝ እሳቸው። እሳቸውም እሳቸው ናቸው። አባ ገባኝ። አንዳንዴ ትንሽ እረሳለሁ እንጂ ገባኝ። አባ ጽፈውልናል? አዎ ለእናንተም ጽፈዋል? መጽሐፍ አልጻፉም። እንዲሁ ዝም ብለው በቃላቸው ንገራቸው ነው ያሉ። ይሁን ምን አሉ? አዎ እንደዚህ አሉ። አባ ምን አሉ? መምህሩ ነብዮቹ በሚያወጡት ትንቢት መሰረት አፈጻጸሙን አሳምሩ። እኮ መሰን መሰንጠቅ እንዴት ነው የተደፋፈር ነው? እንዴት የተደፋፈር ነው? ምንድን ነው? ወንጌል ስለያዝን እናታችን ላይ ሾተል እንደመዘዝን እንዴት እንቆጠራለን? እንዲህ በሉ ተብለንስ እንዴት ያሉን እንላለን? ቄሳር ሲፈልግ ይሰራል፣ ካሻውም ይዘልዝለን እንጂ እኛ ከእናታችን ጎን ነን። ማሻአላህ ወላሂ እኛም የመጣባትን ልንመክትላት ጋሻና ጦሯ ልንሆናት ላኢላሃ ኢለላህ ብለን ሻሃዳ ይዘን ልንሞትላት የወሰንን ልጆቿ ነን። በአላህ ስም ቆመን ጌታ ምስክሬ ነው። ቄሳር የመንግስት አስተዳደሩን ስራ ይስራ። የእሷን ዕጣን ለማጠን ግን እንዲህ ከተንጠራራ ይምጣ እንጂ ብዙ መከራ ንቅንቅ አይደለም ከዚህ ስፍራ። ቢስሚላህ ያላህ ዋይ የእኛንስ የዲሞክራሲ ጥያቄ ከማነው ፈለዋነስ? እኔ የምለው ዘወዘው ምንድን ነው የሚሻለው? እንግዲህ አባቴ አቤት ሁኔታውን እንደማየው ወሳኙ ቀን እየመጣ ነው። ያው መቼም ሁላችሁም እንደምታውቁት እዚህ ቤት ውስጥ ሊበራ የሚችለው አንድ እውነተኛ ሻማ ብቻ ነው። የእርሶ ወይም የእሳቸው። እንዴት ምን እናደርገው? ትንቢቱን ይኸውልህ አባቴ ይሄ እንደሚያውቁት ዘው ነኝ። ዛምዘው ማለት ይችላል። እሳቸው በደንብ አድርገው ይላኩኝ እንጂ አፈራርሳቸው ብለው እሳቸው ቀላል አባ። አቤት አሁን እነዚህ ይሄ እዚህ ያለው ነብይ እነ ከድር ትንቢቱን አላወጣም ካሉ እኔ ለክፉ ቀን ብዬ ሆዴ ውስጥ ያስቀመጥኳቸው ሌላ ሐሰተኛ ነቢያት አሉ። እንደው ጎሽ ተባረክ ዘወዘው እንጂ እንደዚህ የሚሉ እንዴት ዘወዘው ጎሽ እንዴት ነው? በጌታ ስም አንዴ ፍቀዱልኝ፣ ትንቢት ላውጣ። አንድ ትልቅ አለት ለሁለት ሲሰነጠቅ አሚን በሉ። አሚን አትሉም? አሚን አትሉም? እሳቸው አሚን አትሉም?
ለነገሩ እናንተ አሚን አላችሁ አላላችሁ እሳቸው ይሁን ካሉ መሰንጠቁ ማይቀር። አባቴ ሰሞኑን ይሁን ነገር አማረኝ። ምን አማረህ? ምግብ ነው አማረኝ። ምን አማረህ? የሃይማኖት ሰዎች ሲገባደሉ ሪንግ ውስጥ ገብቶ ቦክስ ሲገጥሙ የአይናቸው እንደዚህ በጦር ሲወጣጡ እንደዛ ማየት አማረኝ። እሳቸው እኛ ዘመናትን ጸንታ ከኖረች ፊደል ቀርጻ ዜና ፈልስፋ ብራና ፍቃ ቅርሳ ቆይታ በጦርነት ጊዜ መርታ በየጦር ሜዳው ዘምታ አገር ካቆመችው እናታችን ጎን ለመቆም ወስነናል። ይሄ ያልተዋጠለት የፈለገውን ያድርገን ሰማዕት እንሆናለን ብለናል። እኛ ግን አሁን እርሶ ከላይ ባሉት ሀሳብ ሁሉ ተስማምተን የዘው መልእክትና የቄሳርን ውሳኔ ሰምተን እንካፈላት እንላለን። ማን እሷን ለሁለት ሰንጠቀ ሎቱ ስብሐት አንዷ እናት ለሁለት ትሰንጠቅ። የሀገር ሰላም እንዲጠበቅ ትሰንጠቅ። በቃ አሁን ይሄ ነገር እዚህ ላይ ነው። እኔ ከእንግዲህ በኋላ ሙሽራዬ እስኪመጣ የተጻፈልኝ ቢሆንም ጠላት ከቤቴ እንዳላጣ የሚሰነጠቅ ቁመና አብሮኝ የሚዘልቅ ሐዘንም እወቁት ጭራሽ የለኝም። ተመስገን ተመስገን። በሐዘን ልብሴ ተጀብኜ በጌታዬ ሥራ አምኜ ባዘንኩበት በዚህ ወራት የጠፉ ልጆቼን አይቻለሁ አንድነት። እኔ የተለዩትም ቢሆን አልሆኑኝም ከቶም ጠላት። ሁለቱን ማየት በቂ ነው ወዳጅ ለመሆን አብነት። ልጆቼ ሆነው የነቀነቁኝም ቢሆን አልራገርም እርግማን። ጸሎት የሚባርካቸው የሚሞላቸው በአማን ወንድም ወንድሙን ካቀረው ያኔ ነው ልብሴ የሚወድ።
እውነተኛ መልኬ ይኸውና። ልብስ ለእኔ የደስታ ልብሴ ነው እናቴ። እኔ ጋር አብሮ ለቆመው ይኸው ቀኑን አመስግኑ። በምድር ላይ ሁሉ ይህ ቆይ ምንድነው ሁሉ እናመስግነው? ጭፈራ አይደለም መዝሙር ነው። ያው ለቄሳር ሁለቱም አንድ ነው። በተለይ ከድል መስቀልና ነብይ አዲስ ኪዳኑ በሰው ሃይማኖት ውስጥ ገብታችሁ አላግባብ በመደሰታችሁ ለክስ ትቀርባላችሁ ስትሉ አልነበረ እንዴ? አምጡልን ሰንጥቃችሁ። ሱማ ብለን ነበረ። እናንተ ቀራችሁ፣ አዛው ተፋቅራችሁ። እስቲ እናያለን 30 ጠበቃ ቀጥረው ሲያስፈቷችሁ። ለማንኛውም ሐቁን የምነግራችሁ የሌላውን አቆይተን ሁለታችሁ ግን ትከሰሳላችሁ። ማይቀር ነው። ጫው እሺ፣ አሁን ጉዳዩ ወደ እናንተ መጥቷል። የቀረን ያልፈታነው የሻማ ጉዳይ አለብን። የትኛውን ሻማ አብርተን የትኛውን ሻማ አጥፍተን ከዚህ እንሄዳለን? ወጥተን ትችላለህ መናገር? እሺ፣ የትኛውን ይግረው? ለምን? የሚለያይ ሐሳብ ስለሆነ ያኛውን እናጠፋለን ብሏል። መናገር ትችላላችሁ። ቅድም እንደነገርኳችሁ እዚህ መድረክ ላይ የተጻፈ መጨረሻም የተጻፈ መጀመሪያም ያለው ቲያትር የለም። ጉዳዩ እናንተ ነው። ጌታ እስቲ ይናገሩ። ሁለቱም ሻማዎች ለኢትዮጵያ አስፈላጊ ናቸው፣ ለቤተ ክርስቲያናችንም አስፈላጊ ናቸው። ነገር ግን አንዱን ብናጠፋ የበለጠ መለያየትን ስለምናጎላ ሁለቱን አጥፍተን ወደ ሰላም መንገድ እንመልሳቸው። እሺ እኔ እንኳን ከ30 ዓመት በፊት የነበረ ጉዳይ ትዝ አለኝ። እንድናገር ከተፈቀደልኝ እንደ ግጥም ነገር ነው። እሺ። ድቅድቅ ጨለማ ዳፍንት ውስጥ ተቀምጣ ጨለማው ሊውጣት አሰብስፎ ቋምጦ እሷም ጨለማው ላይ አፍጣ ታለቅሳለች፣ ታነባለች። ታማ ብቻዋን ጨለማ ውስጥ ቆማ ንፋሱ ፊቷን እየጠፋ አይኗን ሊያጠፋ ይወለውላታል። ፍንክች አባቢላ ልጅ አልሰጠችም። የትኛው ሻማ ይብራ? አሁንም በጨለማ ውስጥ ተቀምጣ በጨለማው አፍጣ በዳፍንቱ አምጣ ጨለማው ፊቷን እየጠፋ አይኗን ሊያጠፋ ይወለውላታል። ፍንክች አባቢላ ልጅ አልሰጠችም። እሺ፣ መልሳለሁ። ስለ ሻማው ነው የጠየኩት። ጊዜ የለኝም ጋሽ። ፋታ ሻማው? አዎ ሻማው። የትኛው ሻማ ይኑር? ወይም እሳቸው እንዳሉት ሁለቱም ይብራ ሁለቱም ይጥፋ? የትኛውን ነው የሚሉት? ንፋሱ ፊቷን እየገረፈ። እሺ፣ ወደ ሌላ ሰው ሄዳለሁ ጋሽ። እሱ ላይ ነኝ እኔ። የትኛው ሻማ ላይ ነው ምርጫዎት? የንፋሱን ግርፋት። ቤተ መንግስት ስብሰባ አለኝ። ሻማውን ብቻ ይንገሩ። የንፋሱን ግርፋት በቃኝ ተቋቁሜ በቃኝ። ሌላ ሰው ሌላ ሰው ጨለማ ፊቷን እየጠፋ ሌላ ሰው አይኗን ሊያጠፋ የሆነ ጉላታ ሌላ ሰው በጨለማው አምጣ አሁንም ታለቅሳለች፣ ታነባለች። ታማ
ብቻዋን ጨለማ ውስጥ ቆማ። መልካም ሻማ መልካም ሻማ መልካም ሻማ ይቀመጡ። ሌላ ሀሳብ ካለም አዳምጣለሁ። የኛ ጉዳይ ግን ሻማ ነው። የማንን ሻማ አብርተን የትኛውን ሻማ አጥፍተን እንሄዳለን ወተን እያልኳችሁ ሀሳብ አለ? እናንተ ይህን ያህል ካላችሁ በመስታወት ስትዋቸው የቆዩት ሰዎች በዚህ ጉዳይ ላይ የሚያሳልፉትን ውሳኔ አብረን ደግሞ እናያለን። በዚህ ክፉ በቤተ ክርስቲያን ባደረጋችሁት ነገር የአንድ ብድራችሁን ያቀርባል። ቤተ ክርስቲያን በጥብቃ ታመሰግናለች። መልካም 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 መልካም። እናንተ ተስማምታችሁ አንዱን ሻማ ጠፋችሁ። አዎ የማ ሻማ ተመረጠ? የእሳቸው ሻማ በለጠ። እናንተ ከተስማማችሁ እኛም እንስማማለን። ያው ቄሳርም ይስማማል። እኔም እጅ እነሳለሁ። እሺ አሁን በዚህ ወስነን በእሳቸው ሻማ ጸንተን ልንሄድ ነው። ከእናንተ መካከል ከእናንተም ጭምር ድጋፍ፣ ተቃውሞ፣ ተዋቅቦ ወይም የተለየ አንድ አስተያየት ያለው ሰው አለ? ጨርሰን ማንም የለም እንዴ? ከድር እጁን አወጣ። ከድር ሀሳብ አለ? ካልተነካካ መዓዛው የማይመጣ ምስክና እምብር የሚባል ዕጣን አለ ከወደ ወሎ የሚመጣ። ከወሎ የሚመጣ ይሄንን ተውና አስተያየትህን አምጣ። ላይ በየለጀመር መኸረት አለቁላ የተመስገና እምብር አንድ ሻማ ይኑር አንድ ሻማ ይብቃ ፀሐይ ማንዲናት አንድ ናት ጨረቃ። አሜን።